ኪቪቻ ፕሪሚየር ሊግ ዋንጫውን አምጡ ያኔ እናንተ እንቀላቀላለሁ መድራድሪያው ከባድ ነው ግሩም ብሏል። እንኳን ቻምፒዮንስ ሊግ አላለን ያልኩት እኔ ግን እንዴ ታዲያ አሁን ይሄን ምክንያቱም ፕሪሚየር ሊግ አሁን 9 ነጥብ ነው ቢያንስ ጠንክረው እንዲሰሩ ያደርጋቸዋል ብዬ አስባለሁ። የተሻለ አድቫንቴጅ ስላላቸው አርሰናሎች ማለት ነው። ቻምፒዮንስ ሊግ ዋንጫ ብሉና መጣለው ወደ እናንተ ብሏቸው ቢሆን ኖሮ ደግሞ ፈተናው ከባድ ይሆናል ብዬ አስባለሁ። ምክንያቱም እንደውም አርሰናል እድለኛ ነው በዚህኛው ሳይድ መሆኑ ማለት ነው። በእነ ስፖርቲንግ ሊዝበን ቀጣይ ወይ ባርሴሎና ወይ አትሌቲኮ ማድሪድ ነው ትልቁ ፈተናው የሚባለው ከስፖርቲንግ ሊዝበን ይልቅ አይታወቅም። ስፖርቲንግ ሊዝበን ላይ ምን ሊሆን እንደሚችል ማናቀላ ግን ከባዱ ባርሴሎናና አትሌቲኮ ማድሪድ ነው። በዚህኛው ሳይድ ግን ስትመጣ ቻምፒዮንስ ሊግ ላይ ስትመጣ ፓሪስ ሰን ዠርመን አለ፣ ሊቨርፑል አለ፣ እንደገና ደግሞ ሪያል ማድሪድ አለ። ማንቸስተር ሲቲን ጥሎት ነው የመጣው ሪያል ማድሪድ። እንደገና ባየር ሙኒክ አለ። ምን ያህል ከባድ እንደሆነ በዚህኛው ሳይድ ያለው መስመር ማለት ነው። እና እንደ መስፈርት ወይም ደግሞ ኪቪቻ ክቫራትስኬሊያ ጆርጂያዊ ያስቀመጠው ነገር 25 ዓመት ነው ባይዘው ገና እድሜው ራሱ ገና ነው። ያስቀመጠው ነገር አርሰናሎችን የፕሪሚየር ሊጉን ዋንጫ ከወሰዳችሁ ዋንጫ ካነሳችሁ ካያችሁ ወይም ካገኛችሁ እናንተ እንቀላቀላለሁ ብሏል።